ናታን እንደዚህ ባንዴ መለወጥ ሁሉንም ሰው ያስገረመ ቢሆንም እንኳን ናታን እንደዚህ በዚህ ደረጃ ተለውጦ አያለው ብዬ አንድ ቀንም አስቤ አላውቅም ነበር። ናታን አሁን ላይ ውስጥ ለውስጥ ጠላቶቹን ለማጥቃት እየተዘጋጀ እንደመሆኑ ግልጽ ነው። ሁሉንም ነገር ደባብቆና ደባብሶ ከቤተሰቦቹ እንኳን ምንም ነገር ፍንጭ ሳይሰጥ ምንም ለማንም ሳያሳውቅ በራሱ መንገድ ጠላቶቹን ለመጋፈጥ ያሰበ ይመስላል። ዲቦራን እንደታሰበው አጋጣሚ ሳይሆን በወጥመድ የተጠቀመባትም እየመሰለኝ ነው በአሁኑ ሰዓት። ምክንያቱም አሁን ላይ የማይታወቀው ናታን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድ ከወዲሁ አሳስባለሁ። ስለመጣችሁ እንዲሁም ደግሞ ሰብስክራይብን ከበፊቱ ትንሽ ስላሳደጋላችሁልኝ ከልብ አመሰግናለሁ። ቤተሰቦቼ ከልብ ነው ማመሰግነው። ዛሬ ሐረግ ድራማ እንግዲህ ሐረግ ድራማ በጣም ተከታታይ በጣም አጓጊ የሆነ ነው። በየቀኑ ባለመለቀቁ ብዙዎቻችን ብዙ ጊዜ ያው ቅሬታችንን አቅርበናል። አሁን ሰሞኑን ያው እየተለቀቀ አይደለም፣ በሳምንት ሁለቴ አንዳንድ ጊዜ ደግሞ በሳምንት አንዴ ይለቁታል። ያም የራሳቸው ችግር አለባቸው ሊሆን ይችላል እንግዲህ እሱን አናውቅም። ግን ዛሬ ታሪኩ በጣም አስደሳች ነው። ናታን አሁን ላይ በቃ በራሱ ወስኖ ያ በራሱ የማይወስነው በሰው እየተመራ የሚሄደው ናታን ሞቶ ተቀብሯል። በአሁኑ ሰዓት ናታን በራሱ መወሰንና ነገሮችን በራሱ መስተካከል የማንንም እርዳታ ወይም ደግሞ የማንንም ምክር አማካሪ ሳያስፈልገው በራሱ መንገድ እየተጓዘ ያለ ይመስላል። እንዲሁም ዲቦራን እየተጠቀመባት እንጂ እውነት አጋጣሚ ሆኖ እንዳዳናት አይመስለኝም። ምክንያቱም ዲቦራን እንደዛ አጋጣሚ ቢሆን ኖሮ ሲከታተሉት እያወቀ በስልክ እንደሰማ ነው ሲከታተሉት እንደሚከታተሉት እያወቀ አይ ከፊት ለፊታቸው እንደምደባበቅ ሆኜ ላሳያቸው፣ እንደሚከተሉኝም እንዳወቅኩኝ ማወቅ አለባቸው ብሎ ነበር። የሚከተሉትስ እነማን ናቸው? የዲቦራ እናት የሚከታተሉት ሰዎች የዲቦራ እናት እንደሆኑ ግልጽ ነው። በአጋጣሚ ሆኖ ከእሷ ጋር ቁጭ ብሎ እያለ የዲቦራ እናት ደውላ ከኔ ጋር እንድትመጣ ብላ ለዲቦራ ሳያሳውቅ ወደ እሷ እንዲሄድ ጠይቀው ነበር። እሱም ሄዶ አገኛት። እቤት ከገባም በኋላ እሷም ናታን ብላ ነበር ስሙን የጠራችው። እናም በትክክል እንደምታውቀውና ስለ እሱ ብዙ ነገር እንዳጣራች ግልጽ ነው። እሱም ተነቃቅተዋልና እሱም እንግዲህ የምጠይቀውን ጥያቄ እስከሚያውቅ ድረስ ቁጭ ብሎ ቤቱን እየጎበኘ ነበር ባይኑ። እሷም እንዴ ምን ሆነ ነው በማለት ጠየቀችው። ቤቱን ልትገዛኝ ነው እንዴ መጣኸው በማለት ልታሳቅቀው ሞክራ ነበር። እሱም አረ በምን አቅሜ እንዴት ያዘ አይነት ቤት እንዴት ነው ልገዛ የምችለው ብሎ መልሶላታል። ልክ እሱ የደሃ ልጅና ምንም ነገር እንደማያውቅ ከዛ ያነሰ ቤት እንደሚኖር አድርጎ ነበር ሲያናገራት የነበረው። ግን ናታንን እንደምናውቀው የመልካም ቤተሰብ ልጅ እንዲሁም የሀብታም ልጅ እንደሆነ ግልጽ ነው። አባቱ በነበረ ጊዜ ያው ተጨቁኖ ቢያድግም እንኳን ያን ያህል የደሃ ልጅ እንዳልሆነ እናውቃለን። እሷም ምን ገመትክ ለብቻክ ዲቦራ ሳታቅና ስልክ ምንድን ነበር የገመትከው በማለት ጥያቄዋን አቀረበች። እሱም አይ ብዙ ነገር ገምቻለሁ፣ ግን አንደኛው ነገር ያው ዲቦራ ስራ ታስቀጥረሃለች ስላለችኝ ስራ አግኝታልኝ ልታስቀጥረኝ ይሆን በማለት ነበር ያሰብኩት። ሁለተኛው ደግሞ ብሎ እየነገራት ነበር። ሁሉንም ነግሯት ከጨረሰ በኋላ እሷም በራሷ መንገድ ከሱ የምትሰማውን ወይም ከሱ አንደበት የሚወጡ ቃላቶችን ወይም ደግሞ የሆነ ነገር አስቦ ከሆነ ብላ ዝም ብላ እየሰማችው ነበር። እሱም ምንም ነገር ሳያስነካ የሚናገረውን ተናግሮ ከዛ ጨርሻለሁ አለች ምንም ሳትነግረው። እሱም መሄድ ትችላለህ ብላ ከነገረችው በኋላ ከመቀመጫው ተነስቶ ሊሄድ ሲል ሀሳቡ የተሳካለት ይመስላል። በፊቱ ላይ የሆነ ደስታ ነገር ይነበብ ነበረ። በሰዓቱ እየሳቀ ከቤት ለቆ ወጣ። ከወጣም በኋላ እንግዲህ ቢኒያም እና ገነትም ስራቸውን ጀምረዋል። ቢኒያምም አዲስ ነገር እንዳለው ግልጽ ነው። የያፌትን ክስ እንደመሰረተ በባለፈው ክፍል አይተናል። አሁን ግን አዲስ ነገር አለ ቢኒያም ጋር። ቢኒያም ተሳክቶለታል። አሁን የሚያስፈራው ነገር የለም። ምንም ነገር አልፈራም፣ በቤተሰቦች እንዳይመጡ እንጂ እኔን የፈለጉትን ማድረግ ይችላሉ በማለት ነበር ለናታን ሲያወራው የነበረው። የቢኒያም ደስታስ ምን ይሆን? በሚቀጥለው ሳምንት ምናየው ይሆናል። እስኪ የቢኒያም ደስታ ምን ይሆን የሚለውን እናንተን በግምት በኮሜንት ማስቀመጥ ትችላላችሁ። አሁን
አፍቅረዋለች ቢንያምን። እሱ ግን ያየው ነገር እውነት መስሎት በእሷ ላይ ያለውን ተስፋ ሞጠጥ አድርጎ እየጨረሰ ይመስላል። እሷ ግን በማፍቀሯ አሁን ላይ እያለቀሰች ትገኛለች። እሷና ቤዛ ቁጭ ብለው ነበር በተቀመጡበት። ቢንያም ውጭ ላይ ነው ብሎ ናታን ሲወጣ እሷም ብዙ ነገር አሰበች። ይህን ያህል በዙሪያሽ አላየሽም ያለው የእውነቱን ነው? እውነት ጠልቶኛል ማለት ነው እያለች ለብቻዋ የምትብሰለሰልም እንኳን ቤዛ ባጠገቧ ነበረች እና ምንም ልትገባት አልቻለችም። ቤዛም ምን ሆነሽ ነው? ደህና ነሽ? ግን ምናልባት እኮ ቢኒም ስላልተመቸውና ስራ ሊሆን ይችላል ወደ ቤት ያልመጣውና ሰላም ያላለን። ስለዚህ ክፉ ክፉውን አታስቢ በማለት ብትነግራትም ቤዛ ምን ሆነሽ ነው? ለምንድን ነው ስለ ቢኒም ዘለሽ የምታስቢው? ብላ በመቆጣት ከመቀመጫዋ ተነስታ ነበር የሄደችው። በሰዓቱ ቤዛም ደንግጣ ነበር። እነዚህ ሰዎች ቀስ በቀስ እያበዱ ነው እንዴ? በማለትም ተናግራ ዝም አለች። እንግዲህ ቤዛም ከድቦራ ወንድም ጋር ፍቅራቸውን የቀጠሉ ይመስላሉ። አሁን ላይ ፍቅር የሚለውን ነገር ጨዋታ ጀምረውታል። እንግዲህ የሚያመለክተው ያው ወደ ፍቅር እንደሆነ ግልጽ ነው። ሁልጊዜ ይደዋወላሉ። በሄደችበት ቦታ አብሯት እንዲሄድ ጠይቋታል። እሷም እሺ ችግር የለውም በማለት ነበር የመለሰችለት እና አሁን ላይ አብረው ናቸው። የድቦራና የናታን ጉዳይ ግን ብዙም አላስደሰተኝም። ድቦራን በፍቅር ሳይሆን የቀረባት ናታን እሷ እንዳሰበችው ሳይሆን እሱ ከነሱ የሚፈልገው ወይ ደግሞ ከነሱ የሚያጣራው የሆነ መንገድ አለው እንጂ እውነት ድቦራን ወዳት እንዳልሆነ ግልጽ ነው። እሱ ያውቃል ውስጡ። ድቦራ ግን የእውነት ነው የቀረበችው። እሷም የፍቅር ጥያቄ የምታቀርብለት ይመስላል። አሁን ላይ ወደ ክፍለ ሀገር ለስራ ሲላት ብዙ ጊዜ ለምንድን ነው ወደ ክፍለ ሀገር የምትሄደው? እናቴ በዚህ ሰሞን ስራ ፈልጋ ታገኝልሃለች። ስለዚህ ክፍለ ሀገር መሄድ አይጠበቅብህም እያለች በጣም ከፍቷት ነበር። እሄዳለሁ ሲላት ያ ማለት ናታንን ወደዋለች ማለት ነው። እሱ ግን በተቃራኒ ይመስለኛል። ቢኒየም ስለ ኤፉ አውርቶት ነበር ናታንን። ይሄ ነገር ተሳካ ማለት አንተም ኤፉን የግልህ ታደርጋለህ ሲለው በሰዓቱ ናታን በጣም ነበር የተናደደው። ኤፉን እንዴት ነው የምታስባት ቢኒየም? ኤፉ እኮ ወዳና ፈልጋ ነው ያፌትን ያገባቸው። እንዴት ነው እናንተ እናትነቁት? እኔ እኮ በቃ ከዚህ በኋላ በኤፉ ላይ ተስፋ ቆርጫለሁ። ሁለተኛ ስለ ኤፍራታ እንድታነሳብኝ አልፈልግም። ኤፍራታ የራሷን ህይወት እየመራች ነው፣ በራሷ መንገድ እየተጓዘች ነው። ስለዚህ ኤፍራታ የምትባል ሴት ህይወቴ ውስጥ የለችም በማለት ነበር ቢኒየምን ያስደነገጠው። ቢኒየምን በጣም ቢያዝንም እንኳን ይሄ ልጅ ግን ጤነኛ ነው የምር ብሎ ነበር። ምክንያቱም ቢኒየምና ናታን አሁን ላይ ብዙ እንደ ድሮ እያወሩ አይደለም። ቢኒየም ምንም ነገር አይነግረኝም፣ ከኔ እየራቀ ነው፣ ምን ሆኖ ይሆን ብሎ ለገነት አማክሯትም ነበር። ምናልባት የራሱ ችግሮች አሉበት፣ ምናልባት ስራ በዝቶበት ሊሆን ይችላል ብትላው፣ አሁን ላይ ግን እንደዛ አይመስለኝም፣ ምንም ነገር ሳያማክረኝ ምንም አያደርግም ነበር ብሏል ቢኒየም። ናታንም እንግዲህ የራሱ መንገድ በራሱ መንገድ የሚያጣራውና የሚሰራው የራሱ ስራ እንዳለው ግልጽ ነው። ጠላቶቹን እግሩ ስር ለማንበርከክ ቆርጦ የተነሳው ናታን አሁን ላይ በራሱ መንገድና በማንም ግፊነት በማንም እርዳታነት ወይም ደግሞ በማንም ተመሪነት አይደለም እየሄደ ያለው። እስከዛሬ ያውዳቂው ናታን በሰው የሚመራው ናታን የለም። ስለዚህ ናታን አሁን ላይ ወንድ ሆኖ እያሳየ ነው። ምክንያቱም ከዚህ በፊት ኤፍራታ ወንድ ሆነህ አሳየኝ ብላው ነበር። እሱም ያን ነገር እየተከበረው ይመስላል። ቢኒየምም እንግዲህ በጽዮን ፍቅር ትንሽ ቢሰቃይም እንኳን አሁን ላይ ከሷ ላይ የቆረጠ ይመስላል። ምክንያቱም መንገድ ላይ አግኝቷት ከዚህ በባለፈው ክፍል በተናገረችው ነገር በጣም ነው ያዘነው። እሷ ግን እንደ አዲስ እንደገና ፍቅር ይዟታል። ኤፍራታን ደውላ እንድታገኛት ነገረቻት። ኤፍራታም እሷም እምቢ አላለቻትም። እሺ እንገናኝ በማለት ነበር የተገናኙት። ሲገናኙ ግን ጽዮን ማልቀስ ጀመረች። ቢኒየም ፍቅር እንደያዛት እና በጣም እንዳልቻለች እንዴት እንደተቋቋመችው እሷና ናታን በተፋቀሩ ሰዓት እንዴት ነው ፍቅርን ተቋቁመሽ የቆየሽው? የምር ኤፍራታ አንቺ በጣም ጀግና ሴት ነሽ። እንዴት ነው እስኪ ለእኔም ንገሪኝ። አሁን ላይ በሚኒየም ፍቅር አልቻልኩም እኔ። እሱ ከኔ እየራቀ ነው። በመሀላችን ያልጠበቅናቸው ነገሮች እየተፈጠሩ ነው ያሉት። ስለዚህ ምንድን ነው የማደርገው? ኤፍራታ እባክሽን ንገሪኝ፣ ምከሪኝ እያለች ነው። ኤፍራታ ግን ስታለቅስ እሷ ፈገግ እያለች ፍቅር እኮ ጥሩ ነገር ነው፣ እንኳንም አፈቀርሽ፣ እንኳንም እንደዚህ ተቀይረሽ አየሁሽ ስትላት፣ እንዴ ኤፍራታ
እየቀለድሽብኝ ነው እንዴ? ፍቅር እኮ ከባድ ነገር ነው ስትላት አዎ በጣም ከባድ እንደሆነ አውቃለሁ። ስለዚህ እንዴት ነው ደህና እንኳን አፈቀርሽ የምትይኝ? ኤፍራታ ፍቅር በእናንተና በአንቺና በናታን እንኳን ያለውን ስቃይ በአይኔ እያየሁ ነበር። ታዲያ ያንን ስቃይ ለምን እኔ ላይ እንዲሆን ፈረድሽብኝ? ስትላት ነበር የጠየቀቻት። ኤፍራታም እኛ ላይ የሆነው ሁሉ አንቺ ላይ ይሆናል ማለት አይደለም። ብዙ ልጆች ተፋቅረው ብዙ ሰዎች ለትዳር በቅተዋል። ስለዚህ አንቺ ማፍቀርሽ ጥሩ ነው፣ ፍቅር ጥሩ ነገር ነው እያለች ነበር ስትመክራት የነበረው። በእርግጥ ጽዮን አልተዋጠላትም። ያ ነገር ያልተዋጠላት ፍቅር ስቃይ እንደሆነ ስላወቀች አሁን ላይ ደግሞ ከቢኒም ጋር ብዙ ነገር መሀል ላይ ስላለ ያ ነገር ትንሽ ያስጨነቃት ይመስላል። በስተመጨረሻም እንግዲህ ቢኒያም ይቅርታ አድርጎላት ነገሮችን ዳግም እና እሷ ካስረዱት በኋላ ነገሮች ከተግባቡ በኋላ ምናልባት አንድ ላይ የሚሆንበት ነገር ይመጣል ብዬ አስባለሁ። እናንተም የራሳችሁን ግምት ማስቀመጥ ትችላላችሁ። ሌላው ደግሞ እንግዲህ ወይዘሮ ገነት ንግድ የጀመረችው ኤፍራታ ስትወጣ ስትገባ ለማየት እንደሆነ፣ በአንድ በኩል ደግሞ ኤፍራታ እናቷ እንደሆነች የማረጋገጫ በሕክምና ማረጋገጫ እንደምትፈልግ ተናግራለች። ለራሷ ስታወራ ነበር። ገንዘቡ ስለሌላት አሁን ላይ ከቤዛ ገንዘብ ጠይቃታለች። ቀሪውን ገንዘብ ደግሞ ከያፌት ጠይቀው ነበር። ያፌት ግን የምትፈልጊውን ነገር አብረን ሄደን እንገዛለን ወይም ደግሞ ሹፌር ልክልሽና ጥሩ ጥሩ ቦታ ወስድሻለ ብሏት ነበር። እሷ ግን ያሰበችው ካላልተሳካላት በጣም ነበር በሰዓቱ የተናደደችው። እንዴት ነው ነፃነት የማትሰጠኝ? እኔ በራሴ ነፃነት በራሴ ሂጄ መግዛት አልችልም ወይ? ለምንድን ነው ሰው እንዲከተለኝ የምታደርገው? ብላ ነበር። እሷ ግን ብሩን የፈለገችው ለሌላ ጉዳይ ስለነበረ ምን አለበት ሁሉንም ብር ከቤዛ ጠይቂያት በሆነ እያለች ብትናደድም በዚህ ላይ ድራማው አልቋል። ቀጣይ ክፍል አብረን የምናይ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ ቀጣይ ክፍል የምንፈጠረውን አብረን የምናይ ይሆናል። የጽዮንና የቢኒም ጉዳይ ያሳስበው እስኪ እንደኔ እኔ ጽዮንና ቢኒም በጣም ነው ማለት አብረው ቢሆኑ በጣም ደስ ይለኛል። ቀጣይ ክፍል እንግዲህ አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ቆይታ ይሆንላችሁ።